أبين سيتي تمامي أبين برقيم ماتمتين تاني متبرها أمور مقام دنجامبا أبين سيتي تمامي تيسو إلان كاتي أتيامي كم معنيت هذه كيسي أنو يو إسامة أسانو أفي علي أنو ما أسانو أتي تانك أزازوك رب بغانيان كنيس كيوهانين أنو ماليسان هجانو با أفي أنو አሁን የትዳር ህይወታቸውን በሚመለከት በጣም በአካባቢው ምንም ጥላቻ ንትርክ የሚባል ነገር አናውቅም እስካሁን እሱም ያከብረኛል እኔም አከብረዋለሁ በጣም ነው የምንዋደደው ስለዚህ በእኛ ምክንያት ብዙ ቤተሰቦች እንደውም አካባቢ ላይ ያሉ እሱ ለምን አንደም እንዲ ወይም እንትን አይመታትም የሚሉ ሰዎች አሉ እኔም እሱን አይኔን እንትን ቢያላይም እሱም እኔን እስካሁን አያኝም በክፋይ ስለዚህ በዚህ ልክ አሁንም አንድ ላይ እንዳሉ ነው ያወሩ ያሉት ከወንጌል ባህሪው ከወንጌል አገልግሎቱ ምኑን ይወዱለታል ብለ ጠይቃቸው ኢሳ ወንጌሊ ሄቻች መንፈሳዊ ኢሳ ሄቻች አባቢ መንፈሳዊ ኢሳ ሄቻች ወንጌል ኢሳ ሄቻች ማን ኢትቴንታ ኢሳች ለሌሎች ትምርት ወሊያ ተማርሲ ዳንደን ወሊ አናካ ተማርሲ ዳንደናሚ ቤተሰቢ ኪለ ኦስዋ ተማርሰነንታ ኢሳ ሄቻች መደና ሙጣ ክቴንታ እምነት ኢሳ ሄቻች ኢሳ ሄቻች ሆሩን ኩሲር ደናሙ ማጋን ካዳንሲ አስተኖታ ናጋዳኖ ንግዳ ሁጀታና ሁጀቶራንታስ አጉር ከኤች ማጋኒ ሁጀታም ማጋኒ አይ ከኤች ላጋት አግ ጀመሮች ጀመር ከኤች ላጋስ etarul lagunuch magani birente so illan kate qar he oga kan ke echi maganu awanan he no mega lattu damano ያሉት ከሳቸው ህይወት እኔ የሚማረው ሌሎችም መማር ያሉበት ቁም ነገር የዓላማ ጽናት እሳቸው ወጣት ሆነው ይያሉ በንግድ ተዳደሩ ነበር በጣም ጠንካራ ነበሩ ወደ ጌታ ከተመለሱ በኋላ ሁሉን ነገር ጥለው ወደ ጌታ የተመለሱበት በአቋማቸው ጸንተው ዛሬም ያሉበት ሁኔታ ሌሎችም መማር አለባቸው ስለዚህ ሌሎችም ከዚህ መማር አለባቸው ከጌታ ጋር ያላቸውን እምነት በአቋም መያዝ የሚል ሐሳብ ነው የተማሩት ምንድነው ጋሺ በጣም የሚገርመኝ ነገር የሚመካ ሁሉ በእግዚአብሔር ይመካ የጋሽ ራሞ ትምህርት የሚመካ ሁሉ በእግዚአብሔር ይመካ ልጆቼ ደርሷል ብሎ አይመኩ ልጆቼ ስራ ይዟል ብሎ አይመኩ ይንብረት ሁሉ አለኝ ብሎ አይመኩ ይህ ሁሉ ያልፋል ይህንን ሁሉ ያየነው በወንጌል ነው አንድ ቀን ሁሉ የሚቀር ነው የማይቀረውን ስራ እንስራ በሚያልፈው እድሜያችን ዘላለማዊ ስራ እንስራ ነው ከሁለታቸው ህይወት የምንማረው በጣም የሚገርመው አንድ ቀን ጠበናው ለአካባቢ ለኪባብ ለቤተ ክርስቲያን የከምባታ ሀዲያ ወንጌላዊ ሚስዮናውያን በመጡ ጊዜ እዚህ ነው የሚስተናገዱት እሳቸው ደግሞ እግዚአብሔር ባሰለጠናቸው ሙያ ፈረንጆች ጠቅላላ ኤስአኤም ቀዛ ግቢ ቤት ከመሰረቱ በፊት የእንግዳ ማረፊያ ከመሰረቱ በፊት በእኛ ቤተ ክርስቲያን በሚያርፉበት ጊዜ ሰለቸኝ አይሉም ማታም ቀንም ሌሊትም ሁለታቸው ነው ከዚህ ሄዱ ከእሳቸው ትምህርት የምንማር ደግሞ ጠዋት 11 ሰዓት ሄዳሉ ከዚህ ቸርች ነው ሁለታቸው የመጀመሪያ የጸሎት ቡድን አደራጆች ናቸው በጣም ዛሬ የጸሎት ቡድን ይባላል 40 ቀን ጾም 20 ቀን ጾም መጽሐፍ ቅዱስንና እሳቸውን በጣም ይዘው ይሄዳሉ አይለዩም የሚገርማችሁ ነገር ለቅሶ ሆነ ሰርግ የትም ማይለዩም ምንም ይልኝታ አጣቃቸውም የመጀመሪያ ታላቅ ልጃቸውን ተስፋነስ በጣም የሚንወዳት ነው አስተምረው ለወንጌል ዓላማን ለቀቁ ሙላ ኢትዮጵያን ዞራለች አሁን ያቺ ደግሞ አዲስ አበባ ኢቲሲ በዲግሪ ተመርቃ መጣ ይው ያስተማረች ነው የሚገርም ነገር ነው በዚህ ሁሉ ልጅ ደርሶኛል ይሄ በሰርቻለሁ ምንም
ሁሉ ቀሪ ነው ብለው ነው የሚያስተምሩ። ከእሳቸው የተማርነው ትምህርት ቢሰፈር ቢነገር አያልቅም። ይሄው የህይወት ምስክሮች ናቸው። እግዚአብሔር የተመሰገነ ይሁን። ይህ ደማቅ ሕይወት አገልግሎት ነው። ፕሮግራማችን ይቀጥላል። አሁን አንተ ጋር ያሉትን ሀሳቦችን ማውራት አለብኝ ብለ የጻፋችሁትን ቀጥላል አሁን በስፋት ኦኬ አለ አይደል? እሺ አመሰግናለሁ። አሁን እንደ ጠዛ ቃለ ሕይወት ቤተክርስቲያን የታሪክ መጽሐፍ በዚህ ሰዓት ተደራጅቶ ለኤዲቲንግ ቀርቧል። እሺ በዚህ መነሻ ከምባታ ወደ ከምባታ ምድር ወንጌል እንዴት እንደመጣ የሚያሳይ ታሪክና ከከምባታ ምድር ደግሞ ጠዛ ቃለ ሕይወት ቁጥር 1 ቃለ ሕይወት ቤተክርስቲያን ምስረታው ምን ይመስላል፣ መስራቾቹ እነማን ናቸው፣ እንዴት መሰረቱ፣ በወቅቱ የነበሩ ተግዳሮቶች በተለይም ከጣዖት አምልኮ ጋር የነበሩ ችግሮች ምን ነበሩ፣ ይሄንን እንዴት እየፈቱ ወደ ጌታ መጡ፣ ምእመናን እንዴት ሰፉ፣ መንፈሳዊ አገልግሎቶች እንዴት ሰፉ የሚባሉ ነገሮችን የያዘ በጣም የተደራጀ መጽሐፍ በቅርቡ ይመረቃል ብለን እናስባለን። እሺ ይህንን በሚመለከት ከአንዱ ከመስራቾች የጠዛ ታሪክን በሚመለከት አንዱ የመረጃ ምንጫችን አቶ ሄራሞ ጉንቴ ናቸው። ስለዚህ ከየት ወዴት እንደደረስን ያሉ ችግሮች ምን እንደሆኑ ያሉ የወንጌል ፍሬዎች የአገልግሎት ተጋድሎች በአገልግሎት ውጣ ውረድ ውስጥ የነበሯቸው ያጋጠሟቸው ችግሮች የመከራው ገፈት ቀማሾች እነማን ጭምር እንደሆኑ የሚያሳዩ ነገሮች ስላሉ ይሄንን በቅርቡ የእሳቸውንም ታሪክ በቅርቡ ይፋ እናደርጋለን ብለን በቤተ ክርስቲያን ደረጃ ዝግጅት እያደረግን ነው። አጋጣሚ ይሄ አዲሱ ሚኒስትሪ ወደኛ መጥቶ ይሄንን ቃለ መጠይቅ እያደረጋ ያለውና ስለዚህ ከልብ እናመሰግናለን። የታሪክ መጽሐፉም በአጭር ጊዜ ውስጥ ለአንባቢያን ይቀርባል ብለን እናስባለን። ስለዚህ ወንጌል እንዳይወድቅ ወንጌል እንዲነሳ የእምነት አርበኞች እንዲወጡ እንዲታወቁ እናንተ በሚኒስትራችሁ ደረጃ ያረጋችሁት መንገድ በጣም ሊቀመርና ሊተመሰገኑ ይገባል የሚል ሀሳብ ነው የሚሰጠው። ሌላ እዚህ ጋር አሁን ያስከውን አምጣ እስቲ። አሁን እዚህ ላይ ስለ አባታችን አይ ቲንክ ታሪክ ይዛልና እዚህ ጋር ለምሳሌ እኛ ያላወራ ነው እኔ ያልጠየቅኳቸው ብዙ ነገሮች ይኖራሉ። ታሪክ እናንተ ጋር ስላለ ወንድማችንም መቶም ማውራት የሚችልበት መንገድ ካለ የቀረም ነገር ካለ ስለሳቸው ታሪክ ያልተወሩ ሀሳብ አሉ ብላችሁ የምታስቡት ነገር ካለ አንተ እንድትጨምር ወንድማችንም የምትጨምረው ሀሳብ ካለ አንተ ጋር ከጨረስክ ወንድማችን ምናልባት የእሳቸው ልጅም እዚህ አለ እሱም ይናገራል። በቃ ለሱ ድሉን አንተ ጋር ጨርሰሃል። እሺ ወንድማችን ስምህን ራስህን አስተዋውቅ። በሬዲዮ ሄራሞ ይባላለሁኝ። እሳቸው ሰባተኛ ልጅ ነኝ። ሰባተኛ ልጅ እና እሳቸው ባገለገሉባቸው ዘመናት በምሽግዳ ክፍለ ማህበር የቃል ኪዳን አስፈጻሚ ነበሩ። ኦኬ እና ያልተነሳው በዛ እንትን ሀሳቡን ላነሳ ቃል ኪዳን ያስፈጽሙ ነበር። ምን አይነት ቃል ኪዳን? ጋብቻ ነው ወይ? ጋብቻ። እሺ የጋብቻ ቃል ኪዳን ያስፈጽሙ ነበር። አስፈጻሚም ነበሩ እና በወንጌል ቆይታቸው ከሳቸው የምንማረው ወጥተው ከተማ ላይ ምግብ አይበሉም። ኦኬ ምግብ ቤት ነው የሚበሉት። ሻይ ቡና አይጠጡም፣ ቤት ነው የሚጠጡት። ማለት እናታችን ባሉበት በሌሉበት አይበሉም። እና ያ ኳሊቲያቸው ስቲል ነው። በቃ በዛ ነው የጨረሱት የወንጌል ዘመናቸውን ትክክለኛ እና ከሳቸው የምንማረው ወንጌሉን ማስቀጠል ነው። እሳቸው የመጨረሻ አገልግሎታቸውን እንትን ባሉበትን እኛ ደግሞ አሁን ማስቀጠል ጀምረናል። የመጀመሪያ ወንጌላዊ አለች፣ እሷ ኢስት አፍሪካን ታገለግላለች። አሁን ደግሞ እጩ ዶክተር ናት በቲዮሎጂ። ከሷ በመቀጠል ደግሞ አንድ ወንጌላዊ ቀጥላ አለች። ቀጥሎም ደግሞ ወንጌላዊ አለ እና በወንጌል ብዙዎችን ኮትኩተው አሳድገዋሉ። በዚህ ኤሪያ ላይ የመጀመሪያ የዱራሜ ከተማ ሲመሰረት የመጀመሪያ ወንጌላዊ እሳቸው ነበሩ እና እኛም ደግሞ ይህንን ወንጌል እናስቀጥላለን። ደስ ይላል። ለምሳሌ እንደው አንተ እንደ ልጅ አባትህ የከፈሉትን የመከራ ጊዜ የነገሩ
ነገር ካለ እንደ ልጅ ደግሞ በዚህ መልኩ በዚህ መንገድ ብትሄዱ ወንጌልን በዚህ ምክል ብታስቀጥሉ ብለው ያወሩት ነገር ካለ እንደ ወጣት ደግሞ ወጣትን ወክለ ከቤተሰብ የተማርከውን ነገርና እነሱ ደግሞ የነገሩ ምክር ነገር ካለ? አዎ እሳቸው የመጀመሪያ በነፃ ያገለግሉ ነበር። ከ3 ሳንቲም ደሞዝ እስከ 55 ብር ነው። የመጨረሻ ደሞዛቸው 55 ብር ነው እና ወንጌሉን የማስቀጠል ኃላፊነት እንጂ የክፍያ ኃላፊነት አልነበራቸው እና በጣም ከሳቸው የምንማረው ለቀጣው ትውልድም ለወንጌል ምንድነው መጽሐፍ ቅዱሴን በመያዝ አላፍርም ይላል። ስቲል ነው በእንትናቸው እጃቸው ባዶ ሆኖ አይታወቅም። በወንጌል ላይ ያላቸው አቋም በወንጌል ላይ ያላቸው አቋም በጣም ብርቱና ጠንካራ ነበሩ። አሁንም መጽሐፍ ቅዱሴን በመያዝ አላፍርም የሚሉ መልእክት አላቸው። እግዚአብሔር ይመስገን።